ዩቲዩብ ላይ ምን እንደተረዳው ታውቃላችሁ? ዩቲዩብ ለመጀመር ከማሰባችን በፊት ምን አይነት ቪዲዮ ነው የምናቀርበው? ሰዎች በምን አይነት ሁኔታ ነው የሚያዩልን? እኛ የምናቀርብላቸው ነገሮች እይታ ያገኛሉ አያገኙም ብለን መጀመሪያውኑ አስበን ቪዲዮ ከመቅረጻችን በፊት መቅረጽ እንዳለብን ነው የተረዳሁት። አንድ እሱ ያለንበት ሁኔታ ባይመቻችልንም ቢሆን ለምሳሌ ስደት ሀገር ነው ያለነው። አይመችም ሁሉ ነገር ከስራ ጋር ከምን እንደፈለግን መናፈሻ ሄደን አይደለም ቪዲዮ እየሰራን ያለነው። ባለነው ሁኔታ ብቻ ቢያንስ ያለንበት የምንቀረጽበት ቦታ የሚስብ ባይሆንም ንግግራችን የሚስብ መሆን አለበት። ጠቃሚ መሆን ያለበት ነገር ዩቲዩብ ይመለከታል። ዩቲዩብ እንደተረዳሁት ከሆነ በአብዛኛው እስኪ ወጌሻ በሉና ዩቲዩብ ላይ ሰርች አድርጉና ወጌሻ ብላችሁ ከገባችሁ በኋላ ስለ ዩቲዩብ ኮሜዲያን እሸቱ የሚያወራውን ነገር ሁሉ እስኪ ያዳምጡት። እያንዳንዱን ነገር ታገኙታላችሁ። ታዲያ እኔ ምንድነው የተረዳሁት? ለመቅረጽ ከማሰባችን በፊት ዩቲዩብ ሶሻል ሚዲያ ላይ ኦልሬዲ ወጣናል። ከወጣን በኋላ ለሰዎች የሚመች ነገር ሰዎች ያዩልኛል ወይስ ይመለከቱልኛል የሚለውን ነገር ማስተካከል ወይም ደግሞ መቅረጽ መቻል እንዳለብን የተረዳሁት። እንደኔ ድንግር ያላችሁ ያልገባችሁ ያላችሁ ስለመሰለኝ ነው ይሄንን ቪዲዮ እንሰራላችሁ ማለት ነው። ስለዚህ መጀመሪያ ላይ በዚህ እኔም አላቅም ስለ ተምኔል ብዙ ነገር አላቅም እየሞከርኩ ነው። ግን ተምኔላችን በአማራ ሁኔታ የምንናገረው ነገር ያማረ ነገር ሰዎችን የሚስብ ነገር መሆን አለበት። ሰብስክራይቡ ችግር የለውም። ሰዎች ደስ ካላቸው ሰብስክራይብ ያደርጋሉ ባንላቸውም እንኳን ማለት ነው። በተረጋጋ መንፈስና ለህዝባችን ለአንድነታችን የሚጠቅም ነገር መስራት እንዳለብን በአዎንታዊ መንገድ ዩቲዩብ ሶሻል ሚዲያን ተጠቅመን እስከወጣን ድረስ በአዎንታዊ መንገድ የሚጠቅመንን የምንጠቀምበትን ነገር አድርገን ብንወጣ ባይ ነኝ። እና ምን ለማለት ነው የፈለኩት? ዩቲዩብ ለመስራት ከማሰባችን በፊት እኔ የምቀርጸው ቪዲዮ እይታ ያገኛል ወይስ አያገኝም ነው እንጂ ሰዎች ሰብስክራይብ አድርጉ አታርጉ ስለተባሉ አይደለም የሚያደርጉት። እንደተረዳሁት ከሆነ እይታ ካለው ዋች አወራችን ይሞላልናል። 4000 ዋች አወር እና 1000 ሰብስክራይብ አይደል የሚለው ህጉን ተከትለን ደንቡን ተከትለን እየሄድን ከሆነ ዩቲዩብ እኛ የምንፈልገውን ነገር ያደርጋል ማለት ነው። ለምሳሌ አሁን ልብ ብላችሁ አይታችሁት ከሆነ በየቀኑ የምትከታተሉትን ነገር ዩቲዩብ ጠይቃችሁት አይደለም የሚሰጣችሁ። እይታችሁ ጨርሳችሁ የምታዩትን ነገር ነው የሚለቅላችሁ ማለት ነው። ግማሽ ለከፍ አድርጋችሁ ወይም ደግሞ በኋላ ተመልሼ አየዋለሁ የምትሉት ነገር ዩቲዩብ ላይ የለም። በኋላ ያለው ብላችሁ ስትሉ ቀጣይ ስላለበት ለበኋላ ይቀመጥላችሁም እናንተ አትፈልጉትም ማለት ነው። ያ ነገር ወደ እናንተ ብዙ ጊዜ አይመጣም። በየቀኑ የምትከታተሉት ነገር ግን ይመጣል ማለት ነው። ይህ ማለት ዩቲዩብ ላይ የለቀቅነው ቪዲዮ እይታ እንዲያገኝ ሰዎች ተመስጠው እንዲያዩት ሰዎች የሚጠቀሙበት ነገር እና ለምሳሌ 15 ሰከንዷን ለምሳሌ እኔም አላቅም ብቻ እየሞከርኩ ነው። ያቺ 15 ሰከንዷ ሰዎችን የምትስብ መሆን አለበት። ሰዎች ክሊክ ካረጉልን እኛ ዋች አወራችን ሰብስክራይባችን ይጨምራል። ክሊክ አድርገው ማየት ከጀመሩልን ሲያዩ የሚመስጣቸው ነገር ካቀረብንላቸው የኛን ቪዲዮ ማያዩበት ምክንያት የላቸውም ማለት ነው። እንደውም ከግሪን ኤሪያዎች ቦታ ከመናፈሻዎች ቦታ ከተቀረጹ ይልቅ የሚስቡ ነገሮችን ካረጋችሁ ተምኔላችሁ ያማረ ከሆነ የምትቀርጹበት አይነት የተሻለ ከሆነ ሞክሩ። መፍራት አያስፈልግም። ወደ ዩቲዩብ ስንወጣ ሞቲቬት መሆን አለብን። ልላችሁ የፈለኩት አንድ ነገር ለማድረግ ስናስብ ምንድነው የሚያስፈልገው? እኔ ምን ብሰራ ነው በዚህ ነገር የተሻለ ውጤት የማገኘው? ስደትንም ስንሄድ እኮ ልክ የሄደ ሁሉ አትርፎ እኮ አይመለስም። አለመግባባት ይኖራል። በቤት ውስጥ ያለው ነገር በተሰደዳችሁበት ቦታ በምትሰሩበት ቦታ ሰዎቹ ምንድነው የሚፈልጉት? እኔ ምን ባቀርብላቸው ነው ደስተኛ የሚሆኑት? ማነው ምን አይነት ፍላጎት ያለው? እከሌ ይሄንን ፍላጎት ካለው እከሌት ደግሞ ይሄ ፍላጎት ነው ያላት። ከመዳማችሁ ጀምሮ እሷ የምትፈልገው ይሄን ባህሪ ነው፣ እሷ የምትፈልገው ይሄን ምግብ ነው፣ እሷ የምትፈልገው ይሄን አቀራረቤ ነው። እሷ የምትፈልገው ይሄን ከሆነ የእሷ ቤት እስካለ ድረስ እሷን የምትፈልገው ነገር እኖራለሁ ማለት ነው። ዩቲዩብም ልክ እንደዛው እሱ ያላቸው ህግና ደንቦች ጠብቃችሁ
ስትሰሩ እሱም እይታ ካለው ብዙ ሰዎች ጋር እንዲደርስ ያደርግላችኋል ማለት ነው። እይታችሁ ለተወሰነ ሰዓት ለቆት የማይታይ ነገር ከሆነ ክሊክ የማይደረግ ነገር ከሆነ የቀረጻችሁትን ቪዲዮ አያሰራጨውም ማለት ነው። እኔ እንደተረዳሁት ነው የምነግራችሁ። ያ ማለት ለሰብስክራይብ ከመሮጣችን ይልቅ ቪዲዮአችን ምን አይነት ቪዲዮ ነው፣ ተምኔላችንስ ምን አይነት ቅርጽ አለው፣ ተምኔል ስንሰራ ምን አይነት ቦታ ላይ አድርገን ነው እየሰራን ያለነው። ሙሉ ሰውነታችን ፎቶ አንስተን ተምኔል መስራት አይቻልም። ፊታችንን ከእንደዚች እስከዚች ባለው አንስተን ከለራችን መርጠን የሚያምር ነገር አቅርበን እይታው በተለይ 15 ሰከንዷ ለሰዎች የምትስብ ነገር መሆን አለባት እና መጀመሪያውን መነሻውን ትክክል ግልጽ የሆነ ነገር ስናወራ ነው ዩቲዩብ ለኛ እይታ እንድናገኝ የሚያደርግልን። ሰዎች እኛ ላይ የኛን ቪዲዮ ክሊክ አድርገው ሲያዩት ተመስጠው ሲመለከቱልን ዩቲዩብ ሰብስክራይብ ያደርጋል። ያ ሰው ደስተኛ ከሆነ ላይክም ያደርጋል እና እይታም ይኖረዋል ማለት ነው። ቪውም ይበዛል። ስለዚህ ያ እየተጠራቀመ ነው 4000 ዋች አወር እና የእይታ ሰዓትና 1000 ሰብስክራይብ የሚመጣልን ማለት ነው እንድትረዳሁት። አብዛኞቻችን ደግሞ ከኔም ጭምር ምን እናስባለን? ሰብስክራይብ የለኝም፣ ሰብስክራይብ አያደርግም ሰው። ስንት አይነት ባለስልጣን፣ ስንት አይነት ባለሙያዎች፣ ኤዲቲንግ የሚችሉ ስንት ዩቲዩበሮች፣ ጀግና ዩቲዩበሮች አሉ። እኛም እኮ የዛሬ ዓመት ጀግና ዩቲዩበር ይወጣናል። ግን አንዳንድ ነገሮች እየተሳሳትንም ቢሆን አንዳንድ ነገሮች ደግሞ ምንድነው ዛሬ ስህተቴ ምንድነው ብለን ስህተታችንን ማረም መቻል አለብን። ስህተታችንን እያረምን ከሄድን ነገራቶች ማያስተካከሉበት ምክንያት የለም። አንድ ነገር ተሳስተናል ብለን ወደኋላ መንቀር ከሆነ የምናፈገፍግ ከሆነ ግን አይሆንም ማለት ነው። አንድን ስራ ጀምረነው ማንም ምንም ስላለን ወደኋላ መመለስ የለብንም። ኦልሬዲ ሶሻል ሚዲያ ላይ ወጥተናል። ከወጣን ደግሞ ሞቲቬትድ ሆነን መስራት መቻል አለብን። መፍራት አይደለም። ምንም ነገር ቤቱን መቅረጽ አይቻልም። አዎ ቤቱን መቅረጽ አይቻልም። እኔም ተብያለሁ። ግን እቺ ምንም በምን የማያስታውቅ ነገር ለምሳሌ ምግባቸውን እዚህ ጋር ቤታቸው አይታይም። እኔ ቆምኩባት ቦታ ነው የምትታየው እና ምንም ልትለኝ አትችልም። እሷን እንደዚህ ትለኛለች ብዬ ደግሞ ነገ ላይ ህልሜን አሳካበታለሁ ብዬ ያሰብኩትን ስራ አልለቅላትም ማለት ነው። ለህልሜ ለማሳካት ስኬቴን እስከምደርስ ድረስ እታገላለሁኝ። ስህተት ቢኖርብኝም አስተካክላለሁ፣ አርማለሁ። ስህተት ላይኖርብን መታገል አለብን። ስለዚህ አብረን እንስራ። ካያችሁት እይታ ሲበዛ ነውና የሚያምረው። እያያችሁ ስታልፉ ጨርሳችሁ ለማየት ሞክሩ። ሰብስክራይብ አድርጋችሁ ጨርሳችሁ ካላያችሁት ቪዲዮውን አይቆጥርም ለማናችን። እኔ ለምሳሌ የምከታተለው ቪዲዮ የማየው ነገር ከሆነ በተለይ አዲስ ጀማሪ ከሆኑ አይላቸዋለሁ የማይታይ እንኳን ቢሆን፣ ምክንያቱም ይቆጥርላቸዋል። እይታ ስለሚቆጠር እንዲቆጥርላቸው ጨርሼ አይቼላቸው ነው ወደ ሌላው መሄደው ማለት ነው። ስለዚህ እንመካከርበት፣ በአዎንታዊ መንገድ እንስራበት። ዩቲዩብ የሚፈልጋቸውን ህጎች ለማወቅ የተለያዩ አፕሊኬሽኖች እያወረድንም ቢሆን ኤዲቲንግን የምናስተካክልበትን ነገር እያስተካከልን ተምኔሎቻችንን እያስተካከልን እይታ እንዲኖረው በተቻለን መጠን ማድረግ መቻል አለብን እላለሁኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ተመችቷችሁ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።